እንድታብራሩልን እፈልጋለሁ። ቤዛ ወይም ቤዛነት የሚለው ቃል በቤተ ክርስቲያናችን አስተምሮ መሰረት ፍቺውና ትርጓሜው ምንድነው? ይህ ቃል በብሉይም በሐዲስም ኪዳን በብዙ ቦታ ተጽፎ የሚገኝ ሲሆን የተነገረበት ምክንያት በቤተ ክርስቲያናችን አስተምሮ ቢብራራ ደርሶ ነው። የመጨረሻው ሰሙት። ቤዛ የሚለው መቼም ያልሰማ የለም ብዬ ነው። ቤዛው አዳነ፣ ተቤዠ፣ ሌላም ትርጓሜ አለው። ቃሉ ስሮ ቃሉ ግዕዝ ስለሆነ ማለት ነው። እንግዲህ በቅዱስ መጽሐፍ በአንድ ቃል ተነግሮ ሐሳቡን ብቻ ለያይተን ነው እንጂ የምንረዳው ቃላት የሚያመሳስሏቸው እጅግ በርካታ ናቸው። ቅዱስ እግዚአብሔር እንደምንለው ቅዱስ ጳውሎስ፣ ቅዱስ ሚካኤል እንላለን። ቅዱስ እግዚአብሔር ስንል ቅዱስን ለእግዚአብሔር ሰጥተን ስንናገር በቅዱስ ላይ ያለን አረዳድና ቅዱስን ለሚካኤል ሰጥተን ስንናገር ቅዱስን የምንረዳበት መንገድ ፈጽሞ የተለያየ ነው። ስለ ቤዛም እንደዚህ ነው። እግዚአብሔር ቤዛ ኢየሱስ ክርስቶስ አድኃነነ ወቤዘወነ፣ አዳነን ተቤዠን ብለን ስለ ክርስቶስ ቤዛነት ስንናገርና ስለ እናታችን ስለ ቅድስት ድንግል ማርያም ቤዛነት ስንናገር በእጅጉ የተለያየ ነው። የአሮን ልጆች ያቀርቧቸው ስለነበሩ በጎች፣ ፍየሎች ከጊዜያዊ ኃጢአት መቤዠት ቤዛነት ስንናገርና መድኃኔ ዓለም ኢየሱስ ክርስቶስ በቀራንዮ በግ ሆኖ መስዋዕት ሆኖ ቀርቦ ተቤዠን ስንል በእጅጉ ምስጢሩ የተለያየ ነው። እጅግ የተለያየ ነው።